ስለዚህ ስንበላም ስንጠጣም መክፈል ካለብኝ ከራሴ እከፍላለሁ። እዚህ ናቸው መሰለኝ። እንኪያዡ። ለምን? ምግብ ከበላ ነው አላ አንቺ ትከፍያለሽ። አንተ አከፍልም? እኔማ ሁሌ አይደል የምከፍለው። እና ዛሬ አንቺ ክፈይ። ምን ለማድረግ እየሞከርክ ነው? ልከላከልሽ። ከምን? ከሰው አፍ። አልገባኝም ባቢ፣ እኔ እኮ ፍቅረኛ ነኝ። ሰው እንደኔና እንዳንቺ አያስብም። በእኔ ልብ እንደጠነከርሽው በሰው አፍ እንድትቀይ አልፈልግም። ምን ሊያስቡ ይችላሉ? እኔ ያልነገርሽኝን ማየት ይችላሉ። እነሱ ግን ያላሳየሽውን መስማት አይፈልጉም። ስለዚህ ስንበላም ስንጠጣም መክፈል ካለብኝ ከራሴ እከፍላለሁ። እንደሱ ካደረግሽም ጥሩ። ከኔ ወስደሽ ብትከፊም አይጎልብኝ። ስለ ገንዘቡ አይደለም። እና ሴት ልጅ ስትከፍል የሰራተኝነት ስሜት ይፈጥራል። ወንድ ልጅ ሲከፍል ግን እንደገዛት ነው የሚቆጠረው። እንደተገዛች ሳይሆን በራሷ የቆመች ሴት መሆንሽን እንዲያውቁልኝ ነው። ዴት ላይ ሁሉም ወንድ አይደል እንደሚከፍለው? ለምን? ያው የተለመደ ነው። በተለመደው መንገድ እንዳያስቡሽ እኮ ነው ክፈይ የምልሽ። የተለመደው መንገድ ደግሞ ቆሽሿል። በሱ መሄድ ትፈልጋለሽ? በራሴ እቆማለሁ። ከተንገዳገድኩ አንተ አለህ አይደል? ይሄው ለዛሬ አለኝ። እሺ ባቢ እወድሃለሁ። ባትወጂኝ ነበር የሚገርም። ሴቶች ማይረዱትን እንቆቅልሽ ነው የፈታውልሽ።